ከነፍስ መሸሽ የሚል ቪዲዮ የነፍስ ጥያቄ ያለብን ነፍሳችን የምትፈልገው ፍላጎት አላት። እኛ ደግሞ ስጋችን የሚፈልገው እኛ ማለት ይከብደኛል፣ ምክንያቱም እኛ ብለን የምንጠራው ስጋችንን እኛ ብዬ መጥራት አልችልምና ስጋችን ደግሞ የሚፈልገው ነገር አለ። ምድር ላይ ደግሞ ሪስፖንሲቢሊቲ ያለብን ብዙ ነገሮች አሉና የትኛውን መምረጥ ይሻላል የሚለውን ሀሳብ ነው ለማንሸራሸር ልሞክረው። ሁላችንም ለመምረጥ ከብዶናል ብዬ አስባለሁ። ነፍሱን ለማዳን ራሱን ማዳን የሚፈልግ ራሱን ይካድ ይላል ኢየሱስ ክርስቶስ ያስተምር እና ራሳችንን መካድ ይከብደናል ብዬ አስባለሁ። ረጅም ዓመት የተገነባ ራስ ስላለ ማለት ነው። ረጅም ዓመት እኔ ነኝ ብለን የገነባ ነው እናንተ ናችሁ ተብሎ የተነገረን አይዴንቲቲ አለ። ያው የውሸት አይዴንቲቲ ማለት ይችላልው። ከትምህርት ቤት ሊሆን ይችላል፣ ከቤተሰቦቻችን ሊሆን ይችላል። አንተ እንደዚህ ነህ፣ አንተ እንደዚህ ነው መሆን ያለብህ ተብሎ የተነገረን አይዴንቲቲ አለ። እያደገን ስንመጣ ደግሞ ነፍሳችን የምትፈልገው ፍላጎት አላትና እሱ ላይ ለመምረጥ የሆነ ታይም ላይ ሁላችንም እንንገዳገዳለን፣ እንቸገራለንና ያን አይዴንቲቲ እንዴት አድርገን እንስበር፣ እንዴት አድርገን ነው መስበር የምንችለውስ? ቀላል አይደለም፣ በጣም ከባድ ይመስለኛል። ይሄ ከነበርንበት ነገር መላቀቅ፣ ካደግንበት ነገር መላቀቅ። እኔ ነው ከኖራችሁበት አካባቢ ለቃችሁ ማንም የማያውቃችሁ አካባቢ ላይ ያው መኖሩ ደስ ይላል። እዛ ቦታ ላይ ብትሄዱ የመለወጥ እድላችሁ ከፍተኛ ይሆናል። ነገር ግን አብሯችሁ ያደገ ከናንተ በላይ እናንተን የሚያውቅ እኔ ነኝ ብሎ የሚያስብ ከመልካችሁ በላይ ከስማችሁ በላይ አይዴንቲቲውን የለበሰ ከልጅነታችሁ ጀምሮ የለበሳችሁት ልብስ አለና ያን ልብስ አውጥቶ መጣል ለሁላችን ከባድ ይመስለኛልና እየታገልን ነው ይመስለኛል። ሁላችንም እየታገልን ነው። ይሄ ልብሳችሁን እንዴት ነው አውጥታችሁ እንደመቀየር ልብስ እንደመቀየር አይደለም። ረጅም ዓመት የለበሳችሁት ቆዳችሁ ነው። ይሄ ቆዳችሁን አንስታችሁ አዲስ ቆዳ እንዲበቅል ከፈለጋችሁ ይሄ ረጅም ዓመት አብራችሁ የነበረው ቁስል ነው የሚሆነውና ያንን ማንሳት ትንሽ ቻሌንጅ ያደርጋል። ነገር ግን ከሱ ከተነሳ በኋላ ደግሞ ትልቅ ብርሃን አለ፣ ትልቅ ኢንላይትመንት አለ፣ ትልቅ የሆነ አይዴንቲቲ አለና ወደዛ ለመሻገር ደግሞ ሁላችንም እንፈልጋለን። ነፍሳችን ትፈልጋለች፣ መንፈሳችን ይፈልጋል፣ ፈጣሪ አምላካችንም ይፈልጋል ብዬ አምናለሁ። ስለዚህ ወደዛኛው ሽፍት ለማድረግ ሚይዙ ነገሮች አሉ። ቅድም እንደነገርኳችሁ ጓደኞቻችን ሊሆኑ ይችላሉ፣ ቤተሰብ ሊሆን ይችላል፣ አካባቢ ሊሆን ይችላል፣ የተማርነው ትምህርት ሊሆን ይችላል። ከሱ በላይ ደግሞ ራሳችን ልንሆን እንችላለን። ያንን አይዴንቲቲ ተሻግረን መሄድ እንዳንፈልግ የሚያደርገን እኛ ራሳችን ልንሆን እንችላለንና ያንን ጥለን ለመውጣት ደግሞ ብዙ የምናደርጋቸው ነገሮች ይኖራሉ ብዬ አስባለሁ። የመጀመሪያው ራሳችንን መካድ ሊሆን ይችላል። ራስን መካድ ማለት እንዲህ በቀላሉ ራስን መካድ ቀላል ነገር ስላልሆነ ጆርኒ ያለው ራሱን የቻለ የህይወት መንገድ ነውና እለት እለት ነው ራሳችሁን እየካዳችሁት የምትመጡት እንጂ በአንድ ቀን እንደዛም የሆነበት ሞመንቶች አሉ። በአንድ ቀን የምትቀየሩበት ላይክ ጳውሎስ ክርስቶስን አይቶ እንደተቀየረው ልትቀየሩም ትችላላችሁ እግዚአብሔር ከፈቀደ ማለት። ነገር ግን ብዙ ትግሎች አሉ። ጳውሎስ እዛ ጋር እንዲደርስ ብዙ ትግሎች ነበሩ። በጣም እግዚአብሔርን ክርስቶስን እያሳደደው ነበር። በጣም ረጅም ጊዜ ሊገለው እያሳደደው የነበረ ጳውሎስ መጨረሻ ላይ ራሱ ኢየሱስ ክርስቶስ ብርሃኑን ገልጦለት ነው አይኑ እስከሚታወር ድረስ የአይኑ ታውሮ ቅርፊቱ ከአይኑ ላይ እስከሚወርቅ ድረስ ማለት ቅድም የነገርኳችሁ ማለት ነው። ያ እስከሚወርቅ ድረስ ነው ጳውሎስ የደረሰውና ያ የሚያሳድደው ጳውሎስ ተመልሶ ክርስቶስን የሚሰብክ ክርስቶስን የሚያስተምር ጠላቶቹን የሚወድ ጳውሎስ ተፈጠረ። ለብዙዎች ብርሃን የሆነ ጳውሎስ ተፈጠረ። አስቡት። ላይክ እንደዛ ነው አይዴንቲቲያችሁ ሽፍት ነው የሚያደርገው ማለት ነው። ከሆነ ዳይሜንሽን ወደ ሆነ ዳይሜንሽን መቀየር ነው የምንጀምረውና ግን መቀየር አንፈልግም። እግዚአብሔር አንዳንዴ ኢንቮልቭ ማድረግ የሚገባባቸው ሞመንቶች ይኖራሉ። እስከዛ ድረስ ግን እኛ ራሳችን እንታገላለን። ስለዚህ ላይክ እንደ ጳውሎስ መቀየር ውስጣችን ውስጥ የሚፈልግ ማንነት አለ። ነገር ግን በጊዜያት የሚቀየር ነው። በማንበብ ውስጥ የሚቀየር በሜዲቴሽን የሚቀየር ነው። ምንድነው የሚባለው ጃጅመንታል ከመሆን እሱን ከመውጣት ሊሆን ይችላል። ሌላኛው ቅድም ልላችሁ የፈለጉት አንድ ነገር አለ። ሪጀክሽንን በመቀበል ሊሆን ይችላል። ያ አይደንቲቲ ሊሰበር የሚችለው ሰዎች ምን ይሉኛል የሚለውን ነገር በመስበር ሊሆን ይችላል። በመዋረድ ውስጥ ሊሆን ይችላል። ባለመሳካት ውስጥ ሊሆን ይችላል። እግዚአብሔር የሚናገረን መንገድ በጣም የተለያየ ነውና ነፍሳችን በጣም መውጣት ትፈልጋለች።
ከታሰረችበት ስጋችን መውጣት ትፈልጋለች፣ ወደ ብርሃኑ መሄድ ትፈልጋለች። እና አንዳንድ እግዚአብሔር ገብቶ የሚወጣበት ሞመንት አለ። እግዚአብሔር ደግሞ ቀስ ብሎ በፕሮሰሱ ልጅ ጳውሎስ ይናገራል አይደል? ልጅ እያለው እንደ ልጅ አስብ ነበረ፣ የምጠጣው እንደ ወተት ነበር ልጠጣው የምትችለው፣ ምክንያቱም ጥርስ የለህም ልጅ እያለ ማለት ነው። ልክ ከዛ እያደግህ ስትመጣ ደግሞ ስጋ መብላት ትጀምራለህ። ልክ እንደዛው እያደግን የምንመጣበት ሞመንቶችን ደግሞ እግዚአብሔር ሊያመቻችልን ይችላልና ትንሽ ቻሌንጅ ያደርገናል። ነገር ግን በመዋረድ ውስጥ በኮንስፓየር ምድር ራሱ ኮንስፓየር እያደረገች ትመጣና የሆነ ሰዓት ላይ የምንፈልግበት ቦታ ነፍሳችን የምትፈልግበት ቦታ ላይ እንደርሳለን ብዬ አምናለሁ። ያው ወደዛ ለመመለስ ግን ሳክሪፋይ የምናደርጋቸው ነገሮች ሊኖሩ ይችላሉ። ክርስቶስ አንድ ላደርግ አይደለም የመጣሁት ልለያያችሁ ነው፣ እናትን ከልጅ እህትን ከእህት ወንድምን ከወንድም ልለያይ ነው የመጣሁት ይላልና አንዳንዴ ራሳችንን ከራሳችን ሊለየን ይችላል። ቤተሰባችን ከሚያስቡት አስተሳሰብ ልንወጣ እንችላለን። ጓደኞቻችን ከሚያስቡት አስተሳሰብ ወጥተን ሌላ አስተሳሰብ ልናስብ እንችላለንና እኔ የሆነ ሰዓት ላይ አውቃለሁ ረጅም ጊዜ በጣም ጓደኞቼ ከሚያስቡት ኮምፕሊትሊ የተለየ አስተሳሰብ ነበር ማስበውና በቃ ለቀቀ እስከሚባል ድረስ ማለት ነውና እንደዛ ልታስቡ ልትጀምሩ ትችላላችሁ። ይሄ ሰው ከሚያስበው በተለየ መልኩ ማሰብ ልትጀምሩ ትችላላችሁና ያንን እንዳትፈሩት ለማለት ነው። ያ የመንገዱ አካል ነው። ወደ ብርሃን ለመሄድ በጨለማ ውስጥ ነው የምናልፈውና ጨለማውን አልፈን ስንሻገር ደግሞ ብርሃኑን እናገኛለን። ያ ብርሃን ደግሞ ለኛ የሚያበራ ብርሃን አይደለም፣ ለምድር የምታበራ ብርሃን ናት። እሱን ለማለት ነው የመጣሁት። በጊዜያት ሂደት ውስጥ ደግሞ አንዱን ደረጃ የወጣን ስንወጣ ብርሃኑን እያየን እንሻገራለን ብዬ አስባለሁ። ይሄ ቻናል የሜዲቴሽን ቻናል ነው። ሚኪ ሜዲቴሽን በመባል ይታወቃል። አዲስ የሆናችሁ ሳብስክራይብ ማድረጋችሁን እንዳትረሱ። ከዚህ በኋላ በየሳምንቱ ቪዲዮዎችን እንለቃለን። የሚገራርሙ ሜዲቴሽን ቪዲዮዎችን እንለቃለን። አብረን ሜዲቴት እናደርጋለን። አዲስ የሆናችሁ ሳብስክራይብ አድርጉ። ይጠቅመናል ብላችሁ ያሰባችሁ ሰዎች ደግሞ ኮመንት ላይ ሐሳባችሁን አስተያየታችሁን እታች ኮመንት ላይ እንድታስቀምጡ ጋብዛችኋለሁ። በቀጣይ ቪዲዮ እንገናኛለን ብዬ ተስፋ አደርጋለሁ። እወዳችኋለሁ። መልካም ቆይታ፣ መልካም ሳምንት።